ሰላም ጤና ይስጥልን እንደምን ሰንብታችኋል? ይሄ የሆነ ውስጥ ሙሩ የአስትሮሎጂ የኒምሮሎጂ ማዕከላችን ነው። ዛሬ በሚኖረን ቆይታ ላይ በአዲስ መልኩ ኒምሮሎጂ እና አስትሮሎጂን አንድ ላይ አጣምረን የሳምንቱን ፕሪዲክሽን ሰርተንላችኋል። ቻናላችንን ፎሎ፣ ላይክ፣ ሼር በማድረግ ወደ ቻናላችን ስትቀላቀሉ እኛም የሳምንቱ ኒምሮሎጂ ምን ይመስላል የሚለውን ፕሮግራም ቀድመን ወደ እናንተ አቀረብን። ወደ ፕሮግራሙ እንግባ። የኒምሮሎጂ ፕሪዲክሽን እንደሚያመለክተው ላይፍ ፓዝ ነምበራቸው አንድ የሆነ ሰዎች ወይም ካልኩሌት የሚደረገው የተወለዱበት ቀን ወርና ዓመት በሲምፕሊፊኬሽን ማትስ ተቃሉ ላይፍ ፓዝ ነምበራቸው አንድ የመጣ ሰዎች ሳምንቱን ያሳልፉታል ተብሎ የሚጠበቀው በአቋም ደረጃ ምርጥ፣ በተግባር ደረጃ ተንቀሳቃሽና ህይወት ተኮር ለውጥ ለማምጣት እንቅስቃሴ የሚያደርጉ ሆኖ የሚውልላቸው ሲሆን ፍቅርን በተመለከተ መግባባትና የስሜት መቀራረብ ላይ ትኩረት ሲያደርጉ፣ ሲንግሎቹ ባላቸው ኮምፈርት ዞን ላይ ዝምታው አስጠልቷቸው አዲስ ሰውን የማግኘት እድላቸው በሳምንቱ የሚጠበቅ ሲሆን በባለትዳሮቹ ትዳራቸውን አክብረው ተግባብተውና አብሮነታቸው ጠንክሮ የሚያሳልፉ ሲሆን ላይፍ ፓዝ ነምበር ዋኖች ቢዝነሳቸው የተሻለ የቢዝነስና ተስፋ የሚጣልበት እቅድ የሚኖር ሲሆን በስራ ቦታቸው ላይ ዶሚናንሲ ስላለባቸው ሰዎች እነሱን ሲያናገሯቸው የሚመልሱት ምላሽ በልበ ሩሩህነት ላይ መሰረት ካላደረገ ወደ ቅጣት መግባታቸው በአለቆች ላይ የሚታሰብ ሲሆን ፋይናንሳቸውም በገቢ ደረጃ ብዙ ቢሆንም ይወጣ ያለ ወጪ ይኖርባቸዋል ተብሎ በተለይም ከሐሙስ ጀምሮ የሚጠበቅ ሲሆን አለባበሳቸውን ቀይ፣ የቀጠሮ ሰዓታቸውን ከ3 ሰዓት እስከ 5 ሰዓት ቢያደርጉ የሚሻል ሲሆን የኒምሮሎጂ ፕሪዲክሽኑ የእድል ቁጥራቸውን 1፣ 10፣ 19 እና 28 ምርጥ ያደርጋቸዋል ተብሎ ሲታሰብ ምሽት ላይ ያሉ ቀጠሮች ላይ ጥንቃቄ ቢያደርጉ እንደሚሻል ኒምሮሎጂ ሲያመለክተን ላይፍ ፓዝ ነምበር 2 ተብለው የሚጠበቁትን ወይም ላይፍ ፓዝ ነምበራቸው 2 የሚመጣ ሰዎች በማደራጀት በማንቀሳቀስና ህይወትን በፈጠነ መልኩ ስሜታቸውን ተከትለው የመረዳት ዝንባሌ በአጠቃላይ ሲኖርባቸው ፍቅርን በተመለከተ መግባባት ላይ ትኩረት ቢያደርጉም ንግግሮቻቸው ቶሎ ሚስሊድ ይደረግና በስሜት ፍቅረኞቻቸውን ከመረዳት ይልቅ መቆጣት ላይ ትኩረት ሲያደርጉ፣ ሲንግል የሆኑትን በተመለከተ ከሰዎች ከመገናኘትና አብሮ ከማሳለፍ ይልቅ ሶሻል ሚዲያ ላይ ሰርኩላሩን አስጠብቀው ሰላም የሆነ ጉዞን እንጂ አብሮነት ጅማሬ የማይታይበት ሲሆን በባለትዳሮቹ መካከል የማይሆን መግባባትና የማይሆን ቃል መሰጣጠት አመት በዓል አካባቢ ላይ ግጭት እንዳይፈጥር ጥንቃቄ ቢያደርጉና ሲያወሯቸውም ከልብ መስማት ላይ ትኩረት ቢያደርጉ የሚሻል ሲሆን የስራ ቅጥራቸውንም በተመለከተ እረፍት የለሽ ጠንካራ የስራ ጊዜን ያሳልፋሉ ተብሎ ሲጠበቅ፣ ፋይናንስም በተመለከተ ግን የበዛ ወጪ ስላለው አለባበሳቸውን ቢያንስ ነጭ ቢያደርጉት የተሻለ የማውጣት ስሜታቸውን መቆጣጠር ላይ ይደርሳሉ ተብሎ ሲታሰብ የእድል ሰዓታቸው ከ8 ሰዓት እስከ 10 ሰዓት ያለው ሰናይ ጊዜ ይሆንላቸዋል ተብሎ ሲታሰብ የእድል ቁጥራቸው 2፣ 11፣ 20 እና 29 ይሆናል ተብሎ ሲጠበቅ በቻሌንጅ ደረጃም ከአቅም በላይ ማሰብና ራስን መወጠር ደካማ ጎናቸው ይሆናል ተብሎ ይጠበቃል። ላይፍ ፓዝ ነምበር 3 ተብሎ የሚወሰዱት ወይም የላይፍ ፓዝ ነምበራቸው 3 ተብሎ የሚመጣው ሰዎች በሳምንቱ ላይ ያሉት የህይወት ጉዟቸው ሶሻሊ አብሮ ማሳለፍና በግሩፕ ውስጥ አዲስ ግኝቶችንና አዲስ የመሪነት መንገድን እየፈለጉ በሰፊው የማውራትና ያወሩትንም ወሬ በተግባር ደረጃ ክሬት አድርገው የመፍጠር እድል ሲኖርባቸው፣ ፍቅርን በተመለከተ ማዘንና ፍቅረኞቻቸውን በተስፋ መጠበቅ ላይ ትኩረት ሲያደርጉ፣ ሲንግሎቹን በተመለከተ አብዝቶ ሰዎችን ማግኘትና ማውራት ነው እንጂ ልባቸውን ለማንም የመስጠት ትኩረት ሲያጡ፣ በባለትዳሮቹ መካከል ሰላማዊና መግባባት ያለው አዲስ አክቲቪቲን ወደ ህይወት ጨምሮ ለቀጣይ ህይወት እድል በር መክፈት ያለበለዚያ እርግዝና የሚጠበቅ ሲሆን በስራ ቦታ ላይ ትኩረት አድርገው አቅማቸውን ሙሉ ለሙሉ የማውጣት ተሰጥኦ ቢኖራቸውም ኦፖርቹኒቲን እስካላገኙ ድረስ ሰዓታቸውን ብዙ ባይገሉና ኢነርጂያቸውን ባያወጡ የሚሻል ሲሆን አለባበሳቸውን የፋይናንስ ሌቭላቸውን
ሚኒማል ሌቭል ላይ ወይም ሞደሬት ሌቭል ላይ ቢያደርጉት ከማውጣት ቢቆጠቡ ሳምንቱ ሰናይ ይሆንላቸዋል ተብሎ ሲታሰብ ቀጠሮ ካለባቸው በተለይም ድርድር ከ5 ሰዓት እስከ 7 ሰዓት ቢያደርጉት የሚሻል ሲሆን ትሬድ ላይ የሚሰሩት 3 12 21 እና 30 የድል ቁጥራቸው ሲሆን የሳምንቱ ቻሌንጃቸው ያልጨረሱትን ስራ በማሰላሰል ሳይጨርሱት እዛው በጭንቀት ውስጥ ያሳልፋሉ ተብሎ ይጠበቃል። ላይፍ ፓዝ ነምበር 4 ወይም የላይፍ ፓዝ ነምበራቸው 4 የሆኑ ሰዎች በዚህኛው ሳምንት የተረጋጋ ዝምተኛና ሰሚ ሆነው ያሳልፋሉ ተብሎ ሲጠበቅ የሚመስጣቸው የስራ ዘርፍም ፕራክቲካል ከመሆን ውጪ ሌላውን አይዲዮሎጂካልና ፊሎሶፊካል ስራዎች ላይ በፍጹም ባይገቡ የሚሻል ሲሆን ፍቅረኞቻቸውን በተመለከተ የቃላት ጫወታ የስሜት ጥልቀትን ለማየት የሚሄዱበት ርቀት ነገሮችን እንዳያበላሽ ከቃላት ስንጠቃ ይልቅ የፍቅርና የኢሞሽን ስሜት ምን ያክል በፍሪኩዌንሲ ደረጃ መግባባትን እንደፈጠረ ቢያዩና ቢያስተውሉ ለፍቅረኛ ማቾቹ የሚበጃቸው ሲሆን በባለትዳሮቹ መካከል መግባባት የፋይናንሻል ሪስፖንሲቢሊቲ ጭቅጭቅ መነሳትና ሎንግ ተርም ፕላናቸው ላይ በደንብ መሰረት አድርገው አድምተው ካላወሩበት እየተያዩ ባላየ መተላለፍ የሚገጥማቸው ሲሆን በቢዝነሳቸው ላይ ትልልቅ ፕሮጀክቶች ያላቸው ፕሮጀክቶቻቸውን ዘግተው እረፍት የሚያደርጉበትና ለፕሮጀክታቸው የፋይናንስ ሩጫ ላይ እንደሚንቀሳቀሱ ሲያመለክተን ስራ ቅጥር ላይ ያሉት መሰልቸትና መዳከም እንደውም በበቂ ደረጃ አለማምረት የሚታይባቸው ሲሆን ፋይናንሳቸው ትንሽ ከበጀታቸው በላይ የማውጣት እንቅስቃሴ ሲታይበት የእድል ቁጥራቸው 4 13 22 እና 31 ሲሆን የእድል ሰዓታቸውም ምሽቱን ከ1 ሰዓት እስከ 3 ሰዓት ቢያደርጉት ሰናይ ሲሆን ዶሚናንት ሆኖ ለመዋል አለባበሳቸውን በግሪን ከለሮች ከላይ ቢላበሱ ውጤታማ የሚሆኑ ሲሆን ሬስትለስ የመሆን አስተሳሰባቸው ራሳቸውን ያስጨንቃቸዋል ተብሎ ይጠበቃል። ላይፍ ፓዝ ነምበር 5ቶች የሳምንቱ ቻሌንጅን በሰፊው ደረጃ ይቀበላሉ ተብሎ ሲጠበቅ ከአንድ ቦታ አንድ ቦታ መንቀሳቀስ ከለመዱት የስራ ልምድ ውጪ አዲስ ስራን ለመላመድ ራሳቸው ማስጨነቅ ላይ ትኩረት ሲያደርጉ ከፍቅረኞቻቸው ጋር በስሜት መግባባትና ታማኝነትን ካለ ንግግር በስሜት መግባባት ሲችሉበት ሲንግሎቹ በተለይም ሮብ አዲስ ሰው ተዋውቀው አርብ ላይ አልጋ ላይ ሊወጡበት የሚችልበት ስፒድ ጉዳት ሊያመጣ እንደሚችል አውቀው ስሜትን ማኔጅ ማድረግ የተሻለ ሲሆን በባለትዳሮቹ መካከል ስፔስ እና ፍሪደም ያልተለመደ አይነት እንቅስቃሴ ነውና ትዳር ላይ ነፃነትን በመፈለግ ትዳራቸውን ከእንደገና ሊሰሩት ጥረት እያደረጉ እንደሆን ሲያመለክተን ስራ ቅጥር ላይ ያሉት ኃላፊነታቸውን በአግባቡ የሚወጡ በሰዓትም የሚገኙ ሲሆኑ ፋይናንሳቸው ግን አብዝቶ ሪስክ ውስጥ የገባና ከአቅም በላይ ወጪ ያለው እንደሚሆን ሲያመለክት ከወጪ ለመዳን አዲስ አለባበሳቸውን ብሉ ቢያደርጉት የቀጠሮ ሰዓታቸውንም ከ9 ሰዓት እስከ 11 ሰዓት ቢያደርጉት የሚሻል ሲሆን የእድል ቁጥራቸው 5 14 23 እና 32 ይሆናል ተብሎ ሲጠበቅ ለውሳኔ ቁራጥ የልብ ስሜት ማጣታቸው ላይፍ ፓዝ ነምበር 5ን ይጎዳል ተብሎ ይጠበቃል። ላይፍ ፓዝ ነምበር 6ቶችን በተመለከተ በፍቅር የተሞላ ስሜትን መረዳት የቻለና መጣመር አብሮነት መጥቀም ላይ ትኩረት እያደረገ ቤተሰባዊነት ያለው የሳምንት ጉዞን ያስተናግዳሉ ተብሎ ሲጠበቅ በፍቅረኞቻቸው መካከል ፍቅረኞቻቸውን ከነሱ በላይ ስለነሱ መጨነቅና ሴኪውርድ አድርጎ ማሳለፍ ላይ ራሳቸውን ሰጥተው ፍቅረኞቻቸው ማስደሰት ላይ ጠንክረው የሚሰሩ ሲሆን በሲንግሎቹ መካከል የሪስፖንሲቢሊቲ ጉዳይ እነሱንም በሲንግልነታቸው እንዲቀጥሉ እንጂ ፐርሰናል ላይፋቸውን እንዲጀምሩ የማያደርጋቸው ሲሆን በትዳር ላይ ሰናይና ቤተሰባዊነት የሚታይ የፍቅር ሳምንት ይሆንላቸዋል ተብሎ ሲጠበቅ በስራ ቦታ ላይ ያሉት ቢዝነሳቸው የተሳለጠ ሶሻል ኦረንትድ ወይም ይሄ ከሶሻል ሚዲያ ላይ መሰረት ያደረገ ይሆናል ተብሎ የሚጠበቅ ሲሆን ፋይናንሳቸውን ፕራዮሪቲ ካልያዙ ለእያንዳንዱ ነገር መግዛት በሰፊው ወጪ ያስወጣቸዋል ተብሎ ሲታሰብ አብሶ በቤተሰብ ጉዳይ አለባበሳቸውን ፒንክ ቢያደርጉት የተሻለ ሲሆን የእድል ሰዓታቸው ከ12 ሰዓት እስከ 2 ሰዓት ያለው የምሽት ሰዓት ሲሆን የእድል ቁጥራቸውም 16 6 15 24 እና 33 ይሆናል ተብሎ ሲጠበቅ በጣም ተናጋሪ መሆናቸው በወጫቸው ላይ እጅግ ጭማሪ ስለሚኖረው ስሜታቸውን ኮንትሮል ማድረግ ግድ ይላቸዋል።
ላይፍ ፓዝ ነምበር ሰባቶች ራሳቸውን አብዝቶ የመግለጽ የመናገር ሃይማኖታዊ የመሆንና ሃይማኖታዊ አቋማቸውን ሰዎች ላይ ለማስረጽ ጥረት ስለሚያደርጉ ለጓደኞቻቸው ይህንን ፍላጎታቸውን ከመጫናቸው በፊት የጓደኞቻቸውን የሃይማኖት አመለካከት ቆም ብለው ካላሰቡት ነገሮች ስፔስ ሊፈጥሩ እንደሚችሉ በፍቅረኛ ማቾቹ መካከል ከስሜታዊነት ይልቅ የሰዎች ፍላጎት ምንድን ነው፣ ፍቅረኛዬ ምን ይፈልጋል፣ የት ጋር ስፔስን ፈልጓል የሚለውን ነገር ቢያስቡና የፍቅረኞቻቸውን ደካማ ጎን አይተው ያንን ለማሟላት ቢጥሩ ፍቅራቸውን አስጠብቀው ሳምንቱን የሚውሉ ሲሆን፣ ሲንግሎቹ ግን ጭንቅላታቸው ኤክስትሪም ኢንተሌክቹዋል ሌቭል ስላለ የሚያወሯቸውን ሰዎች ቀድመው የመጡበትን ዓላማ ስለሚረዱ ቆም ብለው ለሰዎች እድል በር መክፈት እንጂ እውቀታቸውን ለማሳየት ባይሄዱ የሚሻል። በባለትዳሮቹ መካከል መግባባት ያለው እጅግ ውህደት ያለውና ትዕግስትም ዝምታም በደንብ የሚታይበት ሲሆን ቢዝነስ ላይ ያሉት ቢዝነሳቸውን ሪሰርች ላይ ትኩረት አድርገው ቀጣይነት ያለውን የጥቅም ሁኔታን አሰላስለው የሚውሉ ሲሆን፣ ስራ ቅጥር ላይ ያሉት እጅግ ራሳቸውን ማስተማር፣ ቴክኖሎጂ ላይ ትኩረት ማድረግና ፌቨረብል ታይሞችን አግኝተው ህይወታቸውን ለመቀየር የቢዝነስ ተርማቸውን ወደ ገበያ ማውጣት ላይ ትኩረት ሲያደርጉ፣ ፋይናንሳቸው በዚህኛው ሳምንት ላይፍ ፓዝ ነምበር ሰባቶች እነሱም የበዛ ወጪ ሲኖርባቸው አለባበሳቸውን ፐርፕል፣ የእድል ሰዓታቸውን ከ2 ሰዓት እስከ 4 ሰዓት ቢያደርጉት የሚሻል ሲሆን የእድል ቁጥራቸው 7፣ 16፣ 25 እና 34 ሲሆን ራሳቸውን ከሰዎች አይዞሌት አድርገው ከአቅም በላይ በማሰብ ማስጨነቃቸው ይጎዳቸዋል ተብሎ ይጠበቃል። ላይፍ ፓዝ ነምበር 8ቶችን በተመለከተ በዚህኛው ሳምንት በገቢ ደረጃ ምርጥ ራሳቸውን በማስተዋወቅና ለነገሮች መንገዶችን በማዘጋጀትና ለገንዘብ ክፍት በመሆን የተሻሉ ሲሆን፣ አውቶክራቲ ሌቭላቸው ግን ከፍ ስለሚል ትንሽ ሞናርኪያል ሌቭል ላይ ቢያመጡት የሚሻል ሲሆን፣ የፍቅር ስሜታቸው ባላንስ ያደረገ ፍቅረኞቻቸውን ያስደሰተ በፓርትነርሺፕነት ያሉት እንኳን ፍሬንድሺፖች የፍቅር ስሜታቸው ትንሽ መነቃቃትና በጋራ የመሆን ላይ ትኩረት ሲያደርግ፣ ሲንግሎቹን በተመለከተ ከማክሰኞ ጀምሮ ሰክሰስፉል የሆነ የፍቅር ግንኙነት ጅማሬ የእድል በራቸው ክፍት ሲያደርግላቸው፣ በባለትዳሮቹ መካከል ከበቂ በላይ ፋይናንስ መጥቷልና ስኬጁልድ አድርገው ወደ ሴቭ አካውንት እስካልቀየሩ ድረስ የማይሆን ወጪ ነገ ክርክር ላይ ሊያደርጋቸውና ሊያደርሳቸው ስለሚችል ቆም ቢሉ የሚሻል ሲሆን፣ ስራ ቅጥር ላይ ያሉት አብሶ ሊደሮቹ ከአቅም በላይ ኮንትሮል ማድረግና ሁሉንም የስራ ኃላፊነት ራሳቸው ላይ መጫን ራሳቸውን ስካተርድ ላይፍ ውስጥ ሲከታቸው፣ ፋይናንሳቸው ፌቨራብል ታይም ስለሆነ በማበደር ሰዎችን ቢያስደስቱ የሚሻል ሲሆን፣ ከመጨናነቅ አለባበሳቸውን ብላክ ከለሮች ላይ ትኩረት ቢያደርጉ፣ የእድል ሰዓታቸውን ከ10 ሰዓት እስከ 12 ሰዓት ቢያደርጉት የሚሻል ሲሆን፣ የእድል ቁጥር 8፣ 26፣ 17 እና 35 ሲሆን በጣም ፎከስ ማድረጋቸውና ከአቅም በላይ ኮንትሮሊንግ ራሳቸውን ያስጨንቃቸዋል ተብሎ ይጠበቃል። ላይፍ ፓዝ ነምበር 9ኞችን በተመለከተ ይህንኛው ሳምንት የለውጥ ይቅር የማለትና ስራዎችን አጠናቆ ራሳቸውን ሰላማዊ ቀጠና ላይ የመውሰድ እድል ሲኖራቸው፣ የድሮ ፍቅረኞቻቸውን በማሰብ ለፍቅር እያላቸው ወይም ፍቅር ጀምረው ላሉት የድሮ ፍቅረኛቸውን በማሰብ ያሁኑን እየገፉትና ያለውን ነገር ጥሩ ከማድረግ ይልቅ ወደ ኋላ የመሳብ አይነት ኢነርጂ የሚታይባቸው ሲሆን፣ ሲንግሎችም የድሮ ፍቅረኞቻቸው ወይም አብረዋቸው የነበሩት ኤክሶች ከእንደገና ይቀርቧቸውና ሌላ ነገር እንደሚያስጀምሯቸው ስለሚታሰብ ፊልትሬሽን ግድ የሚል ሲሆን፣ በባለትዳሮቹ መካከል ይቅር መባባልና ለአመት ባለ ራሳቸውን ዝግጅት ውስጥ ከተው ደስተኛ ቤተሰብን መመስረት ላይ ትኩረት ሲያደርጉ፣ ቢዝነሳቸውን በተመለከተ በእድልና በአዲስ እድል የተሞላ የስራ ቅጥር ላይ ያሉት ሰው ረጂና በሰዎች ጋይዳንስ ሩል ውስጥ የራሳቸውን ቅመም ጠብ የሚያደርጉ ሲሆን፣ ፋይናንሳቸው በደንብ የተመቻቸ ሲሆን ከድሮ ሁኔታ ጋር እያወዳደሩ ራሳቸውን ማስጨነቃቸው የሚያስገርም ይሆናል ተብሎ ሲታሰብ፣ የእድል ከረራቸው ጎልድ፣ የእድል ቁጥራቸው 9፣ 18፣ 27 እና 36፣ የእድል ሰዓታቸው ከ1 ሰዓት እስከ 3 ሰዓት ያለው ሲሆን፣ ሆሊ ስፕሪታቸው ከአቅም በላይ ስለበዛ ትንሽ ሰዎችን በዛን ያክል መግፋት ውስጥ ባይሄዱ የተሻለ ይሆናል። በአስትሮሎጂ ፕሪዲክሽን ላይ በቪርጎ ቤት ላይ ወይም የቪርጎ ሲዝን ስለገባ ከ1 እስከ 8 ዲግሪ መንቀሳቀሷ ለቪርጎ ተስፋ የሚሰጥ ኃላፊነት የሚታየው ጤናማ የሆነ ፕራክቲካል ማንነትን የያዘ 6ኛው ሃውስ ሳምንቱ ሙሉ ኤነርጀቲክ ሆኖ የሚውል ሲሆን፣ ሙንም በተመለከተ ግን ሳጁታሪየስ፣ ካፕሪኮርን፣ አኳሪየስ እና ፓይሰስ
ቀንን ተንተርሶ የሙን ዌቭ ስላለ በስሜት መናወዝና አብሶ በፍቅርና በሃይማኖት ላይ ያላችሁ ነገር መምታታት ስላለበት ቀዝቀዝ ያለ ስሜትን ለማስተናገድ የተሻለ ቢሆን በተለይም ኤክሊፕስ ፓይሰሶች በ4 ዲግሪና በ53 ዲግሪ ላይ ስለሚፈጠር በተለይም እሮብ ለፓይሰሶች ኢሞሽናሊ ክራሽ ያደርጋቸዋል። ኢቨን ኢፍ ስፒሪቹዋሊን በአግባቡ የማመን ነገራቸው ጥርጥር ውስጥ ስለሚገባ ፓይሰሶች ተጠንቅቀው ማለፍ ሲኖርባቸው ሜርኩሪ ሊዮን ሪዳይሬክት ስለምታደርገው ሊዮ ላይ የኮሚኒኬሽን ጋፕ በሰፊው የሚፈጠር ሲሆን በአምስተኛና ስድስተኛው ሃውስ ላይ ኮሚኒኬሽን እና አናሊሲስ ትልቅ ችግር ፈጥሮ ያልፋል ተብሎ ሲታሰብ ቬነስን በተመለከተ ሊብራ ቤት ላይ ከ12 እስከ 20 ዲግሪ መግባቷ ዳይሬክሽን መስጠቷ ለፍቅር፣ ለዲፕሎማሲ፣ ቤተሰብን ለማስተዳደር፣ ቢዝነስን ለማግኘት ሰባተኛው ሃውስ ወይም የነ ሊብራ ሃውስ ደስተኛ ሲሆን ማርስ ካንሰርን ከ8 ዲግሪ እስከ 13 ዲግሪ ስለምታገኛት ናቹራሊ ስሜታቸውን ሰላም ከፋሚሊ ጥገኝነት አውጥቶ በራሳቸው ሰኪውርድ ያደርጋቸዋል። የቢዝነሳቸውን ነገር ሰላም ይፈጥርላቸዋል። ከቤተሰብ ጋር ያለን ነገርም አግሪመንቱን ሙሉ ለሙሉ ሰብሮ ዲስአግሪመንት ላይ እና ፐርሰናሊቲ ላይ ፎከስ እንዲያደርጉ የሚረዳቸው ሲሆን ኤሪሶችን በተመለከተ 14 ዲግሪ እና 13 ዲግሪ ላይ ሳተርን ሪትሮጋርድ ስለምታደርግ ወይም ወደኋላ ሂስትሪያቸውን ልትወስድባቸው ስለምትችል ኤሪሶች ከተነካኩ ሀሳባቸውን በአግባቡ መወጣት የማይችሉ ኢሞሽናል መረጋጋት የጎደለው ሊሆን ስለሚችል ኤሪሶች ጥንቃቄ አብሶ በሪትሮጋርድ ከገንዘብ ማውጣትም ራስን ችግር ውስጥ ከመክተትም ራሳችሁን ማስተካከል ሲኖርባችሁ ዩራኖስን በተመለከተ ጄሚናይን አፕሮክሲሜትሊ 5 ዲግሪ አካባቢ የምታረገው ተጽዕኖ ከቤቱ እንዳይወጣ ቤት ላይ ያለው ትኩረት ውህደትና የቤተሰብ ጥምረቱ ፍቅር ላይም ስራ ላይም ቤተሰባዊነት ላይም ደስተኛ ታደርገዋለች ተብሎ ሲጠበቅ ይሄ ኢነርጂ ብዙ ስለማይ ቆይ ለጀሚናዎች ጥንቃቄ ግድ የሚል ሲሆን አኳሪዮሶች ከ3 ዲግሪ እስከ 4 ዲግሪ ሪትሮጋርድ በፕሉቶ ስለሚደረጉ 11ኛው ሃውስ ገቢም በተመለከተ በጣም የገቢ ተስፋ የሚሰጥበት ከሶሻሊ ኔትወርካቸው ምርጥ የሚሆንበት ተብሎ የሚጠበቅ ሲሆን በሃውስ ደረጃ ሲታዩ የሃውስ ለውጥ ያላቸው አንደኛው ሃውስ ወይም የነ ኤሪስ ሃውስ ሳተርን ኔፕቲዩን በሰፊው ስላለች ሪስፖንሲቢሊቲያችሁ የበዛ ሲሆን ሶስተኛው ሃውስ ኡራኖስ ስላለችበት ትምህርት ላይና እንቅስቃሴ ላይ ያላችሁ ተስፋ የሚጣልበት ምርጥ አይነት ቀን ይሆናል ተብሎ ሲጠበቅ 14ኛው ሃውስ ላይ ወይም የነ ካንሰር ሃውስ ላይ ማርስ ስላለች የቤተሰብ ጉዳይና ከቤተሰብ ጋር አለመግባባት ስለሚፈጠር ኢሞሽናችሁን ኮንትሮል ብታደርጉት የሚሻል ሲሆን ጁፒተር ሊዮ ቤት ላይ አለ። ሮማንቲክ ይሆናሉ ሊዮዎች ሳምንቱ ሙሉ ፍቅርና ደስተኛ በሆነ ሳምንትም ስላሳለፈው ኤክስፒሪየንሳቸውም ያንዶሩ በፍቅር የተሞላ ነበር። በዚህኛውም እንደዛው መቀጠሉ የሚጠበቅ ሲሆን ቪርጎዎች የናንተ የስራ የጤና ነገሮችን የማደራጀትና ለሰዎች ሰርቪስ መስጠት ላይ ያላችሁ አቅም የተሻለ ሆኖ የሚጠበቅ ሲሆን ቬነስ ሊብራ ቤት ላይ ገብታ በትዳር ላይ በፓርትነርሺፕ ላይ ራስን በፍቅር የመግለጽ ነገር ሲታይባቸው አብዝቶ ፍቅረኞቻቸውን እንዳውራ ዶሮ የመቆጣጠር ልምዳቸውን ትንሽ ለቀቅ ቢያደርጉት የሚሻል ሲሆን ሌሎቹ ከሳምንቱ የቀጠለ ለውጥ የሌላቸው ወይም ሜጀር ሺፍት የሌለ ሲሆን 11ኛው ሃውስ ወይም የነ አኳሪየስ ሃውስ በኢነርጂ ደረጃ ይሄ ፍሬንድሺፑን አብሮ የማሳለፍ ፊውቸር ፕሬዲክሽኑን ማስተካከል ላይ ጥሩ ሲሆን 12ኛው ሃውስ ግን ኤክሊፕስ ስላለ ኢነርጂያቸውን አብሶ ይሄ ሰብኮንሺየስ ማይንድን ከኮንሺየስ ጋር ማናበብ ላይ ጥረት ካላረጉ ሰብኮንሺየስ ማይንድ የተያዘ ፋይል ላይ ትኩረት ስለሚያደርግና ሪል ማንነት ላይ ስለሚያደርግ ከስፒሪቹዋሊቲ ጋር ኮንትራዲክሽን ሊፈጥር ስለሚችል ፓይሰሶች ጥንቃቄ ብታደርጉ የሚቻል ሲሆን ሳጁታሪሶች እንደተለመደው ሳምንቱ የባለፈውም በዚህኛው ደስተኛ አድርጓቸው እንዳሳለፈው ሁሉ በዚህኛው ምርጥ ሲሆንላቸው ስኮርፒዮኖችም የዚህኛው ሳምንት ትዳር ፍቅር የሚል እሳቤ እንጂ ገንዘብን በተመለከተ ካለመጨቃጨቅ ገንዘባቸውን መበተን ላይ ያሳልፋሉ ተብለው ይጠበቃል።
የዛሬው የአስትሮሎጂ እና የኒውመሮሎጂ ፕሪዲክሽን ይሄን ይመስላል። ማታ ከ1 ሰዓት እስከ 3 ሰዓት ባለን የኦንላይን ፕሪዲክሽን ቲክቶክ ላይ ገብቶ ላይቭ መከታተልና ጥያቄ ማቅረብ ይቻላል። ለዛሬው ለሰጣችሁን ጊዜ ከወዲሁ መልካም ምስጋናና ለመጪውም ቀናት መልካም ምኞታችንን ተመኝተን ፕሮግራማችን በዚያው አበቃ።